ሰላም ሰላም ክቡራንና ውድ ተመልካቾቻችን እንዴት ናችሁ? በዛሬው ቆይታችን የድምፃዊ አስቴር አወቀ አጭር ህይወት ታሪክና ስራዎቿን ወደ እናንተ እናደርሳለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ድምፃዊ የዜማና የግጥም ደራሲ አስቴር አወቀ ትውልድና እድገቷ በጎንደር ደራ ፎገራ አውራጃ ልዩ ስሟ ሐሙሲት በምትባል አነስተኛ መንደር ነው። ታዳጊው አስቴር በኃይለ ሥላሴ መንግሥት ውስጥ ከፍተኛ ኃላፊነት ላይ ይሰሩ ከነበሩት አባቷ ጋር በልጅነቷ ወደ አዲስ አበባ መጣች። አስቴር አወቀ ሙዚቃን በጀማመረችባቸው ጊዜያት ቤተሰቦቿ ሙዚቃ እንድትሰራ ፈቃደኛ አልነበሩም። በተደጋጋሚ ተቃውመዋታል። ይሁንና ግን አስቴር ይህንን ሁሉ ተቋቁማ መውጣት ችላለች። ዛሬ ለደረሰችበት ደረጃም ደርሳለች። ይህንን የሙዚቃ ጅማሯን በተመለከተ በ1990 ዓመተ ምህረት ከኤሚ ዱካን ጋር ባደረገችው ቃለ መጠይቅ እንዲህ ስትል ቃሏን ሰጥታለች። ሙዚቀኛ የመሆን ምኞቴና ሙከራዬን ቤተሰቦቼ አጥብቀው ይቃወሙት ነበር። እኔ ግን ዓላማ ስለነበረኝ ዝም ብዬ በመንገዴ ቀጠልኩ። ሙዚቃ ሕይወቴ ነው። የተለያዩ ነገሮችን ሁሉ ሞክሬያለሁ። ሙዚቃ ግን በጣም ያስደስተኛል ብላለች። አስቴር አወቀ በልጅነቷ ከሀገር ውስጥ የነጥላውን ገሰሰና ብዙነሽ በቀለን ከውጭ ደግሞ አሜሪካውያኑ ሙዚቀኞች ዶና ሰመርና አሪታ ፍራንክሊን አብዝታ ታደምጥ ነበር። አስቴር ለሙዚቃ በነበራት ከፍተኛ ፍቅርና ፍላጎት ድምፃዊ ለመሆን ወደ ተለያዩ የሙዚቃ ቡድኖች ጋር በመሄድ ያደረገቻቸው የመጀመሪያ ጊዜያቶች ሙከራ ድምፃዊ መሆን አትችይም በሚል መራር ውሳኔ እንደተደመደመ በብዙዎች ይነገራል። ይሁንና ግን በእልህ አስጨራሽና ተስፋ ቆራጭ ሂደት ሙያዋን የጀመረችው አይበገሬዋ ድምፃዊት በ13 ዓመቷ ሀገር ፍቅር ቲያትር ሄዳ ተፈተነች። በወቅቱ ለፈተና የመረጠችው ሙዚቃ የብዙነሽ በቀለን ነበር። ሙዚቃውን በጥሩ ሁኔታ በመጫወቷም ሀገር ፍቅር ቲያትር በተወዛዋዥነትና በድምፃዊነት ተቀጠረች። ከጥቂት ጊዜ በኋላም የመጀመሪያዋን አልበም በፕሮዲውሰር አሊ አብደላ የታንጎ ሙዚቃ ቤት ፕሮዲውሰርነት ለአድማጮች አደረሰች። አልበሙ ግን በበቂ ሁኔታ ተደማጭነትን ሳያገኝ ቀረ። አስቴር የአልበሟን ተቀባይነት መቀዛቀስ ስትመለከት ተስፋ መቁረጥ ታየባት። ይሁንና ግን ትልቅ ቦታ የምትደርስ ድምፃዊ መሆኗን ቀድሞ የተረዳው አሊ ታንጎ አስቴርን አበረታቶ በባህል መሳሪያዎች የታጀበ ሥራዎችን ሰርታ ለሕዝብ እንድትደርስ አደረገ። ይህ በቀጣይነት ለሕዝብ እንዲደርስ የተደረገው አልበምም በመላ ኢትዮጵያ ተቀባይነትን ከማግኘት አልፎ ያኔ ያልተደመጠውን የአስቴር አወቀ የመጀመሪያ ሥራዋ ሁሉ እንደገና እንደ አዲስ እንዲፈለግና እንዲደመጥ በር ከፈተ። ይህ በእንዲህ እንዳለ አስቴር ገና በወጣትነት ዕድሜዋ ነበር በታላላቆቹ ሸበሌ ባንድ፣ ሮሃ ባንድ፣ አቤክስ ባንድ፣ ሆቴል ዲአፍሪክ ባንድና በመላው አዲስ አበባ በሚገኙ ክለቦች ውስጥ ሙዚቃን መጫወት የጀመረችው። በወቅቱም የምታደንቃቸው ሙዚቀኞች የብዙነሽ በቀለና አሪታ ፍራንክሊን ተጽዕኖ በአግባቡ ይታይባት ነበር። ድምፀ መረዋ አስቴር ሀገር ውስጥ ከፍተኛ ታዋቂነትና ተወዳጅነትን ባገኘችባቸው የወጣትነት ዕድሜዋ ወደ አሜሪካን አቀናች። በመቀጠልም በሰሜን ቨርጂኒያ ኮሚኒቲ ኮሌጅ በመግባት የኮምፒውተር ሳይንስ ትምህርቷን የተከታተለች ሲሆን መደበኛ የሆነ የሙዚቃ ትምህርትም ተምራለች። ይህ የአሜሪካን ጉዞ
በሙዚቃ እየበሰለች ለመሄዷ ጥሩ አጋጣሚን እንደፈጠረላት የሙዚቃ ባለሙያዎች ይገልጻሉ። ድምፃዊ አስቴር አወቀ ለመጀመሪያ ጊዜ በአሜሪካ አደባባይ ያዋለችው አስቴር የተሰኘ የሸክላ ቅጂዋ በከፍተኛ ደረጃ የተሸጠላት ሲሆን የአሜሪካን አፍቃሪዎቿን ስሜት ለመያዝ ጊዜ አልወሰደባትም ነበር። በወቅቱ ብዙዎች ከአሜሪካዊቷ ኮከብ ሶል ድምፃዊት ካሪታ ፍራንክሊን ጋር አመሳስለዋትም ነበር። ይህንን ድንቅ ችሎታዋን የሚያከብሩ ወዳጆች ለማፍራት ጊዜ አልወሰደባትም ነበር። እንዲያውም ውብ ድምጿ ያማለላቸው የኮሎምቢያ የሙዚቃ ኩባንያ ኃላፊዎች በወቅቱ ውል ያስፈረሟት ሲሆን በአሜሪካና በአውሮፓ ታትመው ይወጡ የነበሩ ጋዜጦችና መጽሔቶች ድንቅ ችሎታዋን ኢትዮጵያዊቷ የሶል ሙዚቃ ንግሥት ሲሉም መስከረውላታል። ቅላጼዋ ስሜት ኮርኳሪ፣ ተደምጣ የማትመሰለቸው እውነተኛዋ የሙያ ሰው እስካሁን በቆየችባቸው የሙዚቃ ሕይወቷ 26 የሙዚቃ ካሴቶችን በግሏ፣ አንድ የሙዚቃ ካሴት ከድምፃዊ ውብሸት ፍስሐ ጋር በጋራ፣ ከድምፃዊ ዓለማየሁ እሸቴ ጋር መች እንዲህ የተሰኘ አንድ ዜማ በቅብብል፣ እንኖራለን ገና በሚል በኤችአይቪ ዙሪያ የተሰራ የጋራ አልበም፣ ለሚሊኒየም የተጫወተችው ነጠላ ዜማ፣ የኛ ከተባሉ የሙዚቃ ቡድኖች ጋር በጋራ አንድ ዜማ ተጫውታለች። አስቴር አወቀ ከአሜሪካን ወደ ኢትዮጵያ መጥታ ትልልቅ የሙዚቃ ዝግጅቶችን በጃን ሜዳ፣ አዲስ አበባ ስታዲየም፣ ሸራተን አዲስና ሚሊኒየም አዳራሽ አድርጋለች። ከዚህም ባሻገር በተደጋጋሚ እየደረሰ ያለውን የረሃብ አደጋ ሰለባዎች ለመርዳት በተደረገው ጥረት ወደ ሀገሯ በመምጣት በሙያዋ ከፍተኛ አስተዋጽኦ አበርክታለች። ሁሌም እንደ አዲስ ለምትደመጠው ኢትዮጵያዊት የሶል ሙዚቃ ንግሥት አስቴር አወቀ ረጅም ዕድሜ ከሙሉ ጤንነት ጋር እንመኛለን። ክቡራንና ክቡራን ውድ ተመልካቾቻችን ለዛሬ ወደ እናንተ ያደረስነው የድምፃዊ አስቴር አወቀ አጭር የሕይወት ታሪክና ሥራዎቿ እዚህ ጋር ተጠናቋል። በቀጣይ በሌሎች ሥራዎች እስክንመለስ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ሆኖ አስቸገረኝ